በቀጣይ ሪላቲቭ ፖዚሽን ነው ይሄ። በቃ የሆነ ፎቶ ስናመጣ መሃል ላይ ለምሳሌ ይሄንን ፎቶ ከስፔሱ መሃል ላይ ማስገባት ብፈልግ ይሄውና እዚህ ጋር መሃሉን ነካለው ማለት ነው። መሃል ላይ ሆነልን። ከዛ ሪላቲቭ ሳይዝ የሚባል አለ። ይሄ በጣም ወሳኝ ነገር ነው። ሪላቲቭ ሳይዝ ይሄንን ፎቶ ለምሳሌ ሳይዙን መቀነስ ብፈልግ ይሄውና ቀነስኩኝ ማለት ነው። ይሄው ጨመርኩኝ። እዚህ ጋር የፎቶውን ርዝመት መቀነስ ብፈልግ አያችሁ፣ የፎቶውን ርዝመት መጨመር በጣም አስፈላጊ ነገሮች ናቸው። እዚህ ጋር ከለር ነው። ከለር እንጠቀማለን ግን ፎቶ ላይ ብዙ ጊዜ አንጠቀምም። ፎቶዋችንን ሊያጠፋብን ይችላል ማለት ነው። ቴክስቸር አለ። ቴክስቸር ሌላ ጊዜ ያሳያችኋለሁ። ኦፓሲቲ ድምቀቱን ምናምን መጨመር ነው። ከለር ፊልተር ነው ይሄ። አዲስ ነገር የለም። ፊልተር ታውቃላችሁ ከዚህ በፊት። ስትሮክ እንጠቀማለን ብዙ ጊዜ ማለት ነው። ለምሳሌ ይኸውና ስትሮክ ስናስገባበት ይሄ ከጎን የሚታይ ነጭ አለ፣ እሱ ነው ስትሮክ የሚባለው። እዚህ ጋር ኢሬዝ አለ፣ ማስክ አለ፣ ኢሬዝ ከለር አለ። ባክግራውንድ ማጥፊያ ተብሎ ይታወቃል ኢሬዝ ከለር የሚባለው ማለት ነው። እዚህ ጋር የፎቶዋችሁ ባክግራውንድ ነጭ ከሆነ በስተቀር እንትን አያደርግላችሁም። እኔ አሁን ብከፍት ማለት ነው ይሄንን ኢኔብልድ የምትሏን ነክቼ ብከፍት ነጫጮችን ብቻ ነው የሚያጠፋው፣ ሌላ ባክግራውንድ አያጠፋላችሁም። ስለዚህ ለዚህ ነው መጀመሪያ ላይ ካፕከት መጠቀም አለባችሁ ያልኳችሁ ማለት ነው። ነጫጩን ብቻ ነው የሚያጠፋላችሁ። ስለዚህ ካፕከት መጠቀም አለባችሁ። እዚህ ጋር ደግሞ ሮቴት ነው። ሮቴት ይሄው እንደዚህ ነክታችሁ እንጠቀመዋለን። ሮቴት ማድረግ ትችላላችሁ። እዚህ ጋር 3D ሼፕ፣ 3D ሮቴት፣ ሪስፔክቲቭሊ ሻዶው ምናምን አለ። ሌላ ጊዜ በቀጣይ ቪዲዮ ባነር፣ ፖስተር የተለያዩ ነገሮችን እየሰራን መቀጠል እንችላለን። ይሄንን ቪዲዮ አይታችሁ ጨርሳችሁ ቻናላችንን ሰብስክራይብ ሳታደርጉ የምትወጡ ሰዎች ይደብራል። ላይክ አድርጉ። ጥያቄ ካላችሁ ኮመንት ላይ አስቀምጡልኝ።